ኤችሲቲ ልክ እንደዚህ የብዙ ሰዎችን ህይወት እየቀጣ ያለ የጉበት ካንሰር ነው። ኤችሲቲ ማለት ሄፓቶ ሴሉላር ካርሲኖማ የምንለው የካንሰር አይነት ነው። መንገዶቹ የሚመጣበት ዋናው አጋላጭ መንገዶቹ ብዙ ነገሮች ናቸው። ከነዚ ውስጥ ዋና ዋና የሚባሉ እንደ ጉበት ቫይረስ፣ ሄፓታይቲስ ቢ እና ሄፓታይቲስ ሲ ዋናዎቹ ሲሆኑ ከነሱ በተጨማሪ አፍላቶክሲን የምንላቸው በተለይ ከጥራጥሬዎች ከሻገቱ ነገሮች የሚገኙ በጣም ቶክሲክ የሆኑ ለጉበታችን ኃይለኛ ጫና በመፍጠር የጉበት ብግነት እና የጉበት ፍትጊያ በመፍጠር ጉበታችን ላይ የሴሎች ስርዓት እንዲዛባ እና ሴል ሚውቴሽን የምንለው የዲኤንኤ ሚውቴሽን ተሳስቶ ወደ ካንሰርነት እንዲቀየር የሚያደርጉ መጥፎ ቶክሲኖች የሚያመነጩ ናቸው። ከነሱ በተጨማሪ አልኮል እንዲሁም የጉበት ስብ እነዚህ ዋናዎቹ የጉበት ካንሰር መነሻ መንገዶች ሲሆኑ ከዛ በስተጀርባ ግን መከላከያ መንገዶች አሉት። መከላከያ መንገዶች ምንድነው? ሄፓታይቲስ ቢ፣ ሲ ክትባቶችን መከተብ ካለ ደግሞ በስርዓት ክሮኒክ ከሆነ ሄፓታይቲስ ቢ እና ሲ የአንቲጅን እና የአንቲቦዲ እንዲሁም ቫይራል ሎዶችን በማሰራት መድኃኒቶችን በመውሰድ ከጉበት ብግነት በመጠበቅ ከጉበት ካንሰር መጠበቅ ይቻላል። ከዛ በተጨማሪ ግን አፍላቶክሲን የምንላቸውን የጥራጥሬ ምግብ አይነቶች ወይም ደግሞ የምንበላቸው ምግቦች በአጠቃላይ ሻጋታ እንዳይፈጥሩ መከላከል ራሳችን ከዚህ አስከፊና አስቀያሚ በሽታ መጠበቅ አለብን። ሕክምናው ቀድሞ ከተገኘ ብቻ በኦፕሬሽን ሙሉ በሙሉ ማስወገድ ይቻላል። ነገር ግን ከተሰራጨና ብዙ ቦታዎችን ከያዘ በኋላ እጅግ በጣም አስቸጋሪ ነው የሚሆነው ወደ ኬሞቴራፒ እንዲሁም ደግሞ እኛ ሀገር የማይሰራ የጉበት ቅየራ ወደ ውጭ ሀገሮች በመሄድ የሚሰራ ይሆናል። ምልክቶቹ ብዙን ጊዜ የሚታዩት በጣም አድቫንስድ ከሆነ በኋላ ነው። ብዙ ቦታዎችን ከያዘ በኋላ ነው። እንዲህ በቀኝ ደረታችን እና የላይኛው የሆድ ክፍላችን አካባቢ ውጋት ነገሮችን ያመጣል። እንዲሁም በተመሳሳይ የአይን የሰውነታችን ቢጫ መሆን፣ የሽንት መቀየር፣ የሆድ መነፋት፣ የሰውነት ማበጥ፣ ምግብ ፍላጎት መቀነስ እነዚህ ዋናው ምልክቶች ናቸው። ስለዚህ ዋናው እዚህ በሽታ ላይ ማድረግ ያለብን መከላከል ነው። አመሰግናለሁ።